ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ያህል ዓመት ደከምኩኝ፣ እጆቼም ተላላጡ። ላይንቀሳቀስ ለምን እገፋለሁ? ለምንስ አልተወውም? ሰላም ውድ ኦርቶዶክሳውያን፣ ሰላም እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብር ይስፋ ለመድኃኔዓለም። ዛሬ እንደተለመደው አንድ እናንተን ያስተምራል ያልኩትን ታሪክ ወደ እናንተ ይዤላችሁ መጥቻለሁ። በአንድ አካባቢ የሚኖር እጅግ ቅን ልቡና የነበረው አንድ ሰው ነበር። ይህ ሰው እግዚአብሔር በጣም ትልቅ ወደሆነ ቋጥኝ ወሰደውና ይህንን ቋጥኝ ግፋው አለው። ቋጥኙ እጅግ ግዙፍ ቢሆንም ያ ቅን ሰው ግን ያለ ማንገራገር በደስታ የአምላኩን ትእዛዝ ተቀበለ። በተነገረውም መሰረት ቀኑን ሙሉ ያንን ትልቅ ቋጥኝ መግፋት ጀመረ። ይህን የዘወትር ተግባሩ በማድረግ ቋጥኙን በመግፋት ብዙ ዘመናት አለፉ። ከዕለታት በአንዱ ቀን እንደለመደው በጠዋት ያንን ቋጥኝ ለመግፋት በቦታው ተገኘ። ሆኖም በተለየ መልኩ የዚያን ቀን ሰይጣን ወደ እርሱ ቀርቦ እኔ ግን ይገርመኛል፣ ይህን ቋጥኝ ቀኑን ሙሉ ስንት ዘመን ስትገፋው ኖርክ፣ ነገር ግን አንድ ኢንች እንኳን አላንቀሳቀስከውም አለው። እጆች ግን እያቸው ተላልጠዋል፣ ቆስለዋል። ለማይንቀሳቀስ ለውጥ ለማታይበት ነገር ለምን እንደምትደክም አላውቅም። እኔ ባትደክም ጊዜህን ባታባክን ይሻልሃል ብዬ አምናለሁ አለው። ያም ሰው ሰይጣን ይህንን ከነገረው ጀምሮ በውስጡ ማብሰልሰል ጀመረ። ይህን ያህል ዓመት ደከምኩኝ፣ እጆችም ተላለጡ፣ ላይንቀሳቀስ ለምን እገፋለሁ? ለምንስ አልተወውም? የሚል ሐሳብ በህሊናው ይመላለስበት ጀመረ። በቀጣዩ ሐሳቡን ታግሎ በጠዋት ወደ ቋጥኙ መጣ። ነገር ግን የውስጡ የሐሳብ ሙግት ጥንካሬውን አሳጥቶት ቋጥኙን ተደግፎ ቁጭ አለ። እግዚአብሔርም ሰውየው የታዘዘውን እንደተወ ተመልክቶ ወደ እርሱ ቀርቦ ስለምን ያዘዝኩህን ተውህ? ስለምንስ ድንጋዩን መግፋት አቆምክ? አለው። ያም ቅን ሰው መለሰ፣ ጌታ ሆይ ትእዛዝህን አክብሬ ለዘመናት ስገፋ ቆየሁ። ነገር ግን ቋጥኙ ይኸው እንደምታየው አንዳች አልተንቀሳቀሰም። የኔ አካል ግን ደከመ፣ ተላላጠ፣ ቆሰለ። ስለሆነም ለውጥ ከሌለ የማይንቀሳቀስ ከሆነ ለምን እደክማለሁ ብዬ ተውሁት አለ። እግዚአብሔርም መልሶ እንዲህ አለው፣ ልጄ ሆይ አንድ ጥያቄ ልጠይቅህ። እኔ ግፋው ነው ያልኩህ ወይስ አንቀሳቅሰው? ያም ሰው ጥያቄውን እንደሰማ ልቡ ደነገጠ። የእግዚአብሔርን ትእዛዝ ለካ ቋጥኙን ግፋው ብቻ ኖሯል። እግዚአብሔርም ቀጠለ፣ ላይንቀሳቀስ ለምን ግፋው አልኸኝ ብለህ ከጠየኸኝ መልሴ እንዲህ ነው። እውነት ነው፣ እጆች ተላልጠዋል፣ ቆስለዋል። ነገር ግን እስኪ አካልህንም ተመልከተው። ቀድሞ ከነበረ የአካል ግዝፈትም ሆነ ጥንካሬ አሁን ፈርጣማና ጠንካራ ግዙፍ አልሆንክምን? የኔ ዓላማ በመግፋት ውስጥ አንተ አካልን ታጠነክር፣ ለበለጠውም ስራ ራስን ታዘጋጅ ዘንድ እንጂ እንድታንቀሳቅሰው አልነበረም አለው። ከዚህ ምሳሌያዊ ታሪክ ብዙ ቁም ነገሮች እናገኛለን። በመጽሐፍ ቅዱስ ውስጥ እንዲህ ያሉ ድርሻችንን እንድናውቅ የሚያደርጉ ታሪኮች እጅግ ብዙ ናቸው። ከብሉይ ኪዳን አንድ፣ ከአዲስ ኪዳን አንድ ብቻ እንመልከት። አባታችን ሙሴ በኤርትራ ባህር ላይ የነበረው ድርሻ እጆቹን አንስቶ ባህሩን መምታት ብቻ ነበር። ባህር ከፍሎ ማሻገር የእግዚአብሔር ድርሻ ነበር። ኦሪት ዘጸአት ምዕራፍ 14 ቁጥር 21። ከልጅነቱ ጀምሮ ዓይን በግንባሩ የሌለው ሰው ኢየሱስ ክርስቶስ ዓይኖቹን በጭቃ ካበጃጀለት በኋላ አሁን ዓይንህን ይብራ ማለት ሲችል ሂድና በሰሊሆም መጠመቂያ ታጠብ አለው። ከዚህም ዓይኑ በራለት፣
ሂዶ መጠመቁ የሰውየው ድርሻ ሲሆን ዓይኑን ማብራት ደግሞ የመድኃኒዓለም የጌታችን የመድኃኒታችን ኢየሱስ ክርስቶስ ድርሻ ነው። ዮሐንስ ወንጌል ምዕራፍ 9 ቁጥር 1። ከሁላችን ፊት አይነቱ ይለያይ እንጂ በጸሎትም በጾምም በስግደት በእንባ የምንገፋው ትልቅ ፈተና ትልቅ ትግል አለብን። ብዙ ገባ ነው ግን አራቀም። ብዙ ዘመናት ጠበቅን ግን ለውጥ የለም። ዲያብሎስም ይህንን ያህል ዘመን ጾምክ፣ ጸለይህ፣ ሰገድክ፣ ገዳም ለገዳም ዞርህ፣ ምን ለውጥ አመጣ? ራስን አካልህን ጎዳህ እንጂ ይለናል። እኛም ከጊዜው መርዘም ከፍላጎታችን ጥም የተነሳ ለራሳችን እውነት ነው ብዙ መንፈሳዊ ተግባር አደረግን፣ ምንም አንዳች አልለወጥንም እንላለን። የፍቅር አባት እግዚአብሔር ደግሞ እንዲህ ይላል፣ እውነት ነው ደክማችኋል፣ የጠየቃችሁትን አላገኛችሁም ይሆናል። የኔ ትእዛዝ ግን ፈተናው በጾም በጸሎት በስግደት በመንፈሳዊ ተግባራት ግፉት ነው። ፍላጎታችሁን በመስጠት ፈተናውን ከእናንተ ማራቅ የኔ ተግባር ነው። እናንተ በትእዛዜ በመጽናታችሁ የሚኖረውን መውደቅና መነሳት እመለከተዋለሁ። ነገር ግን ከድካማችሁ በላይ ከፍ ላለው ክብር ለትልቁ በረከት የምትበቁ እንድትሆኑ ጽናታችሁንና ኃይልን በፈተናችሁ ውስጥ አግኝታችኋል ይለናል። ሁላችሁም የድርሻችንን እንወጣ። ድርሻችንን ተወጥተን ያጣን ከመሰለን ነገር በላይ ድርሻችንን ሳንወጣ በመቅረታችን ራሳችንን የምንጎዳው ጉዳት ይበልጣል። ስለሆነም ነጋሪ አስታዋሽ የማያሸው ሁሉን ቻይ ሁሉን አዋቂ የሆነው አምላክ ሁሉንም በጊዜው ይፈጽማል ያከናውናልና እኛ በትጋት ድርሻችንን ያለማቋረጥ እንወጣ። ያከናውንልናልና እኛ በትጋት ድርሻችንን ያለማቋረጥ እንወጣ። አንድ ሰው የእውነት ተጎዳ መከራም ደረሰበት የምንለው እርሱ ራሱ የጎዳ እንደሆነ ነው። ምንም እንኳን ስፍር ቁጥር የሌለው ሕዝብ እርሱን ለመጉዳትና ለመውቀስ ብሎ ቢሰበሰብም እርሱ ራሱን ካልጎዳ በስተቀር ማንም እርሱን አይጎዳም። ወስብሐት ለእግዚአብሔር። የተማራችሁበት ሌሎችም ሼር አድርጉ። ዩቲዩብን ሰብስክራይብ በማድረግ ቤተሰብ ሁኑ። ይቆየን።